ልጅ ኢየሱስ ሆይ ማረኝ። የዳዊት ልጅ ማለት 1000 ዓመት የተጠበቀውን ሀል መሲሐችን ፈውሰኝ አይደለም ያለው ማረኝ። ዘንባል ሲሉት የባሰ ጭቀን ካለፈች ልጅ ኢየሱስ ሆይ ማረኝ። የዳዊት ልጅ ማለት 1000 ዓመት የተጠበቀውን ሀል መሲሐችን ፈውሰኝ አይደለም ያለው ማረኝ። ዘንባል ሲሉት የባሰ ጭቀን ካለፈችው ከባድ ነው አለሱ። ከአንጀቱ አውጥቶ እየጮኸ ቆየ። ጽናት 10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ የመታሰብ የጊዜ ጉዳይ ነው። ነቅሎት ይወጣል። ጽናት ስል ትዝ አለችኝ ሉቃስ 18 ላይ ያለችው ሴት፣ ያቺ የምትጸልየዋ ሴት፣ ለጸሎት ምሳሌ የተደረገችው ሴት። ሴትዮዋ መሬት ላይ ኤግዚስት አታድርግ አላውቅም። ኢየሱስ ለምሳሌ ነው ያመጣት። ሳይታክቱ ዘወትር ሊጸልዩ እንዲገባቸው ሲል ይህን ምሳሌ ነገራቸው ነው የሚለው። ሳትታክቱ ዘወትር ምን ማለት ነው? ያታክታል። አትታክት የሚል ካለው አታካች ነው። እንደ ጸሎት አድካሚ ነገር የለም። አንድ ከተማ አይደለም የሚለው እግዚአብሔርን የማይፈራና ሰውን የማያፍር ዳኛ እግዚአብሔር ያሳይ። ዳኛ እግዚአብሔርን ሳይፈራና ሰውን ሳያፍር። ኖርማል ሰው ራሱ እግዚአብሔርን ካልፈራና ሰውን ካላፈረ ከባድ ነው። ዳኛ ደግሞ አስበዋል ፍርድ እንዴት ሊዛባ እንደሚችል ዝም ብለህ አስበው። እግዚአብሔርን አይፈራም፣ ሰው አያፍርም፣ የፈለገው ነው የሚያደርገው። በዛ ከተማ አስፈረደች። ኢየሱስ የነገረን ኬዟ አይደለም ጽናቷን ያስፈረደች። ኬዟ አይደለም፣ ኬዟን አልነገረንም። ከባለ ጋር ፍረድልኝ የምን ኬዝ እንደሆነ አልነገረንም። ጽናት በየቀኑ እየመጣች ስለምታስቸግረኝ፣ እንደውም አንደኛው ቃል ምንድነው የሚለው? ስለምትነዘንዘኝ። ሼምለስ ፐርሲስታንስ ነበራት። ይሉንታ የላትም ታውቃለህ። ሼምለስ ናት። ፍረድልኝ ትለዋለች፣ ትቷት ትሄዳል። በሰው ፊት ሊሰድባት ይችላል። እዛ ጋር መንገድ ላይ ጠብቅ፣ ፍረድልኝ ፍረድልኝ። ከአጥንቱ ነው ያወጣችሁ ፍረድ። ኢየሱስ የነገረን የምትጸሉት ርዕስ አይደለም ያለን፣ ሳትታክቱ ዘወትር ፐርሲስታንስ። በርጤሜዎስ ምንድነው አንዱ ኳሊቲው? ፐርሲስታንስ። ኢየሱስ ና እስኪ ነው። ማንም ሰው ምንም ሊለው ይችላል። በርጤሜዎስ አያቆምም። በጸሎት የጸኑ የነ ኤልያስ አይነት በጸሎት የጸኑ አሉ። ታሪክ አስቀይረው እንደኛ ሰው ነበር ተብሎ ነው የተጻፈላቸው። አታቋርጡ። የምትፈልጉት ነገር ካለ ርዕስ አትቀይሩ። በኋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች። የአምላክንስ ፊት መቼ አየዋለሁ አለች። አምላክ ወዴት ነው ባሉን ጊዜ እምባዬ ቀንና ሌሊት ምግብ ሆነኛል። ምን ማለት ነው? እስካይ ድረስ እንጀራ ትቼ እምባ እየበላሁ ነው። እሞታለሁ ካልመጣ አለው። እግዚአብሔር ደግሞ አትሞትም ብሎ መጣ። በጸሎት መጽናት እየጮኸ የዳዊት ልጅ ኢየሱስ ሆይ ማረኝ። ጌታ ኢየሱስን ቆመ ይላል ጮቱን ሲሰማ። ምናልባት ከዛ ሁሉ ክራውድ መሃል ላይመጣ ይችላል ድምፁ። ዘንባል የሚለውም ሰውዬ ማረኝ ከሚለው እኩል ሊሆን ይችላል ድምፁ። የነፍስ ነው የኛው፣ ሊያለፈው አይችልም። የተሰበረውን መንፈስ እግዚአብሔር አይንቀውም፣ የተዋረደውን መንፈስ አይተውም። ኢየሱስ